ሜዝ በቃ ማውጫውን ሜዝ አንዴ ከገባችሁ አትወጡ እዚህን ሲል ኦር መሞቅ ምናምን ነገር ያለበት ካለ እዚሁ ጋር ማይክሮዌቭ አለላችሁ ሶ እዚህ ጋር ሙቀናት እዚሁ ሱፐር ማርኬት በጣም ነው የሚያምረው ኦኬ ይልጅ ዝርክርክ ነው ይሄ ልጅ ዝርክርክ ነው ከነሻንጣው እዚህ ጋር ማስቀመጡ ዝርክርክ ነው What's good YouTube? It's your boy Kaya Faya ወዛናረሌ ቪዲዮ ተመልሰን መተናል አቃለው እንደጠፋው በጣም ነው የጠፋሁት ላይክ ስንት ወር ሆነኛል ብሎግ ከሰራው ቢያንስ አንድ ወር ሆነኛል ላስት ቪዲዮ ፖስት ያደረኩት የሪአክሽን ነበርና ዛሬ እንግዲህ ተመልሰን መተናል በቭሎጋችን አይ ነው እንደጠፋው ይቅርታ በጣም ይቅርታ ብለናል ከዚህ በኋላ እንሰራለን ብዬ ተስፋ አደርጋለሁ ሪአክሽንም ፖስት አደርጋለሁ ከዚህ በኋላ ፖስት አደርጋለሁ ሞር ትዊች ላይም ከዚህ በኋላ ላይቭ ስለምገባ ትዊችም ገብታችሁ ፎሎ ያረጋችሁ ሊንክ ከታች አስቀምጥላችኋለሁ ገብታችሁ ፎሎ ያረጋችሁ እና ዛሬ ደግሞ ቭሎግ ነው የዛሬ ቭሎጋችን ትልቁ ገበያ የዘመናዊ ገበያ አይኪያ ሄደን እናየዋለን ሳይሆን መገዛው ምቃ አለ የብርድ ልብስ አንሶላ ነው ሄደን የምንገዛው ነጭ ነውና ያው ያስፈልጋል ይቆሽሻል ሶ የብርድ ልብስ አንሶላ ነው ሄደን የምንገዛው ዛሬ ምን ሄዶ የዘመናዊ ገበያው ሲሆን ቀጣይ ደግሞ የፓሪስ መርካቶ ምን ይመስላል የሚለውን የስትሪት ገበያውን አንድ ላይ እናየዋለን ጋይስ ቪዲዮአችንን ከመጀመራችን በፊት don't forget to subscribe guys 20 ሺህ ልንገባ don't forget to subscribe like and share ያረጋችሁት ይመቻችሁ ጋይስ ግን እዛ ከመሄዳችን በፊት first I want to eat something የሆነ ጁስ ነገርና አንድ ፓን ሾኮላ ይባላል የዚህ ሀገር ቁርስ ነች እቺ ቁርስ ነች በቃ ጋይስ ባይዞይ ጋይስ እዚህ ደስ የሚለኝ ነገር ከሜዳችሁ በፊት እዚህ አሁን ከፍሪጅ ምናምን የሚበላ ነገር ካገዛችሁ ኦር መሞቅ ምናምን ነገር ያለበት ካለ እዚሁ ጋር ማይክሮዌቭ አለላችሁ እዚህ ጋር ሙቀናት እዚሁ ሱፐር ማርኬት ጋይስ አልገባችሁም እንጂ ብሮ እንዴት አባቱ እንደሚጣፍጥ ይሄ ከባጌት ከክሮሳንት ምናምን የፍሬንች ምግቦች አሉ ከሱ ስንት ጥፍ ጋይስ ውስጡ የሆነ ኑቴላ ምናምን ነገር አለ ስንት ሳንቲም መሰላችሁ 80 ሳንቲም ነውና ጥግብ ነው የሚያደርገው ጋይስ ጣፋጩ ነው መሰለኝ ምናምን በጣም ነው የሚያጠግበው ቁርስ ላይ ማለት ቦና እንግዲህ ጋይስ ፋይናሊ ቦታው ላይ ደርሰናል ከውጪ ራሱ ገና ስታይ በጣም ትልቅ ነው 2 ፎቅ ነው 3 ፎቅ ነው ጋይስ እና ፓርኪንጉ ይሆንና እዚህ ጋር ራሱ ገና ከመግባታችሁ እቃ ውጪ ያለላችሁ እንደምታዩት ከዚህ ነው መግዛት የምትጀምሩት let's see this 20 ዩሮ ይላል አሁን ይሄ ወንበር 20 ዩሮ it's so expensive guys so expensive guys look at this chair አሁን ይሄ ወንበር ስንት ይመስላችኋል 299 እስቲ ኮምፎርት አለው የለው ኦኬ ና በጣም ኮምፎርት አለው ከኋላ አንድ ትራስ ታረግበታል እስቲ ትራስ አለ እዚህ ጋር ደብሊው ወይ ትራሱ አይነጠልም እሺ ትራሱ ታስሯል ግን እዚህ ጋር ትራስ አርጋችሁበት bro so comfortable ነው ማለት so fucking comfortable ብቻ ወደ ውስጥ ገባለን ውስጥ ደግሞ ምን እንደሚያክል እናየዋለን ማለት ነው እኔ የፈለኩት የብርድ ልብስ አንሶላ ነው የፈለኩት ግን ለሲ በዛውም ዞር ብለን ሄደን እናየዋለን ዛጋ እንደምታዩት አይኪያ ይላል ሶ እንግባለን ሶ ገና ውስጥ እንደገባን ይሄንን ነው የምናየው ጋይስ እንደምታዩት ወደ ላይ እንወጣና እስቲ ምን እንዳለ እናያለን ማለት ነው እንደምታዩት ውስጥ ይሄን ይመስላል የአልጋው ሴትአፕ እና የሩም ሴትአፕ ሁሉም ነገር ነው ያለው ጋይስ ይሄ ሽንት ቤት አሁን 932 ነው የሚለው was good ካያ እሺ ወደ ውስጥ እንግባዝ ሽንት ቤት ሙሉ መኝታ ቤት ነው ኦኬ ሙሉ መኝታ ቤት
ጋይስ ሙሉ መኝታ ቤት ነው ወደዚህ ስንመጣ እስቲ ጋር የፒያኖ አለች ይሰራል እስቲ ወይ ጌታ Look at this ቦታ ጋይስ እንዴት እንደሚያምር ኪችኑ ራሱ ወንበሩ ብቻ 89 ዩሮ ነው ጋይስ እንደምታዩት ሙሉ የቤት እቃ ዲዛይን ነው የሚያስቀምጡት ይሄ የሳሎን የኪችን እንዳለ እቃዎች ነው የሚቀመጡት ላይክ አሁን ይሄ ፍሪጅ ስንት ነው ጋይስ 899 አይከፈት ፍሪጅ ነው ፍሪጅ አይደለም እሺ ምንድነው እሺ ቆይ እዚህ ጋር ማይክሮዌቭ ይታየኛል እሺ ማይክሮዌቭ ይታየኛል ይሄውና ጋይስ ሁለት ማይክሮዌቭ ነው ያለው ኦኬ ኦኬ ይሄ ማይክሮዌቭ ጋር ደግሞ ይሄ ጭስ ማውጫው አለች ስንት ነው ጋይስ 659 ጋይስ this is insane ዳርቱ ስንት ነው ዳርት 20 ዩሮ ነው ዳርት ሻም ወደዛ እንሄዳለን ሲጋር እንደምታዩት ደግሞ የልጆች ክፍል ነገር ነው ሙሉ ሴትአፕ ነው ጋይስ ማብራት አምፖል ይሄ ማስቀመጫው 12 ዩሮ ከ99 ይላል ያምራል እስቲ ይሄ የኔ መኝታ ቤት እንዴት ነው የሚሆነው እስቲ ሰፊ ነው በዚህ በኩልም ያምራል በዚህ በኩልም አለ ሴትአፕ እንደምታዩት ጋይስ Look at this ወረቀት ነው እንደምታዩት ሲጋ ደግሞ ሌላ የቤት ሴትአፕ በጣም ነው የሚያምረው ጋይስ ደግሞ የቸከስ ሩም አለ እዚህ ጋር የቸከስ ሩም አለ ታምራለች ጥንጥዬ ነች ጥንጥዬ ለልጄ እንደዚህ አይነት ክፍል ነው የሚያስፈልጋት ጋይስ ለልጄ ወደፊት እንደዚህ ቻይንች በቃ እጥር ምጥን ትንሽዬ ቲቪ ኤቭሪቲንግ የተሟላ ሰዓት አለ እዛ ጋር ፒንክ ነው በጣም ነው የሚያምረው ጋይስ so beautiful ከዛ እዚህ ጋር ዳይኒንግ ሩም አለ እንደምታዩት በጣም ሰፊ ኪችን አለ ኪችናችን እዚህ ጋር አለ ኦኬ 99 ይላል ሲንኩ ይሄ 539 ነው የሚለው ጋይስ ስቶቭ ጋይስ 539 ነው የሚለው ይሄ መስታወት 80 ዩሮ ነው ጋይስ ሙሉ መስታወት ደብሊው አውትፊት እንዴት ነው አውትፊት እንዴት ነው ኦኬ we looking good እናምራለን ጋር ደግሞ ይሄም ኤስቴቲክ ነው ጋይስ ፒንትረስት ላይ ምናምን እናያቸው ፎቶ እሱን አንዴ ደቅ ያደረጉት እሱን ነው ደቅ ያደረጉት ለክ ሲጋራስ swear to God guys የሰው መኝታ ቤት የገባው መስሎኝ ቲም ይቻላል ሻን ወደ ሌላ ቦታ እንሄዳለን እስቲ ሌላ ቦታ ምን እንዳለ እናያለን በዚህ በኩል ጋይስ እንደምታዩት ቦታው በጣም የሆነ ኤስቴቲክ ነገር ነው በጣም ነው የሚያምረው look at this place እንዴት እንደሚያምር look ይሄ ሳሎን ቀለል ያለ ሳሎን ዋው this is so comfortable future house design እንደዚህ ነው guys the future house design ለከፍል ለፊት ደግሞ the view እንዴት እንደሚያምር
ምንም ነገር እየታየኝ አይደለም ሙሉ ሴታፕ ነው እየታየኝ ያለው እና ሶፋ ምናምን ብቻ ነው እየታየኝ ያለው የአልጋ አንሶላ ምናምን እየታየኝ አይደለም እስቲ ወደዚህ ስንመጣ የአልጋ አንሶላ አለ ወይስ የለም ወደዚህ ትራስ ምናምን ይታየኛል ጋይስ አይ ሆፕ እዚህ እንደሚኖር እዚህ አካባቢ ጠፋም ማለት መጋረጃ አለ እሺ የአልጋ አንሶላ ብቻ የአልጋ አንሶላ እንዴት የላቸውም እዚህ ቦታ አላቸው ግን እርግጠኛ ነኝ ስላላገኘሁት አሻንጉሊቶች ብቻ ነው ያሉት ጋይስ ወደዛ እንደዛ ከሆነ አይጠፋም ጋይስ ይሄ ብርድ ልብስ ምናምን ነገር እዚህ ጋር የአልጋ ምናምን ነገር የሚሸጥ ከሆነ አይጠፋም ይኖራል let's see around መጠየቃችን በፊት እኛም እስቲ ቼክ እናድርግ እየዞርን መጠየቅ እኮ እንችላለን ግን እስቲ እኛም እየዞርን ማየት እንፈልጋለን ጋይስ ይሄ በጣም ትንሹ ነው 200 ሴንቲሜትር ነው የሚለው 244 ሳይዝ ካላችሁ እስቲ ለሲ ሁሉም ለምስ ከፍተኛው 200 ብቻ ነው ያለው ጋይስ ይሄ ብቻ ነው ያለው ጥቁር ከለርም የላቸውም ትንሽ ኦፕሽን ብቻ ነው ያላችሁ ይደብራል ደግሞ ትንሽ ኦፕሽን ደግሞ ይደብራል ይሄን የሚያክል ስቶር ጥቁር ከለር ከሌለው ምን ጥቅም ጋይስ ምን ጥቅም በዚህ ካቢኔት ምናምን አለ ዴስክቶፖች ፍሪጅ everything አለ ፕሪንተር ይሄ ደግሞ የወንድ ክፍል ነው ደስ የሚለው ነገር የወንድ ክፍል በቃ እንደዚህ እጥር ሲል ይት ጆይስቲኮቹ ምናምን እዚህ ጋር ይሰቅላል የወንድ ክፍል እዚህ ጋር ጆይስቲክን ተሰቅላለ ከዛ በኋላ ባስኬት ደስ ይላል በጣም እዚህ ጋር ጌሚንግ ወንበር አለ ጌሚንግ ሴታፕ ስኬትቦርድ ሄልሜት ጫማ ማስቀመጫ በጣም ነው የሚያምረው ጋይስ ዋው እንፈልገው እንዙር ክላስ የሆነች መኝታ ቤት ይሄ ልጅ ዝርክርክ ነው ከነሻንጣው እዚህ ጋር ማስቀመጡ ዝርክርክ ነው ከነሻንጣው ሆና ይሄ የዚህ ልጅ መኝታ ቤት ዝርክርክ ነው ግን በጣም ያምራል ኦኬ እዚህ ጋር ሌላ አገኘ ድልኛ ነው መሰለኝ እዚህ ጋር ሌላ አግኝተናል ይሄው በጥቁር ነው የምፈልገው ጋይስ አይ ቲንክ ፋይናሊ ዊ ፋውንድ ኢት እኔ ኦንላይን ላዝ ነበረ በቃ ተስፋ ቆርጬ ኦንላይን ለዘዝ በቃ ብዬ አይ ቲንክ እዚህ አካባቢ አለ ድሮ የነበረኝ ይሄ ነበር ይሄ ደግሞ በጣም ዝርክርክ ይላል በጣም ወፍራም ነው ይሄ ነበርኝ ጋይስ እዛ ረስቼ የመጣሁት ይሄ ደስ ይላል ግን ሰፋ ይላል ጨርቁ ደስ አይልም እሺ ጥቁር ከለር የለም አይ ቲንክ ያለው ብሉ ብላክም ያምራል ግን ጋይስ ብሉ ብላክም በጣም ነው የሚያምረው 30 ዩሮ ነው እንደምታዩት ይሄ 30 ዩሮ ሌላ ከለር ከሌለ በቃ እሱን እንወስደዋለን ማለት ነው የቲሙ ምናምን ደግሞ በይሳት ይሄንን ለማዘዝ ፌክ ነው በጣም ጨርቁ በጣም የተመታ ነው የሚሆነው ካላያችሁት እንደዚህ ወፍራም ምናምን አይሆንም የቲሙ ዕቃ የሚገዙትን ታውቃላችሁ ኤልኢዲ ላይት ምናምን ቀለል ያለ ዕቃ ካልሆነ ከቲሙ ትንሽ ጠጠር ይላልና ከዚህ ይዘን ብንሄድ ምን ይመስላችኋል ኦኬ ጋይስ ምርጫ ስለሌለን ይሄን ይዘን እየሄድን ነው ምርጫ የለንም እንግዲህ ያሉት እነዚህ ናቸው ጋይስ ይሄን ቦታ አውቆ ሜዝ ያረጉት የሆነ ነገር እንድገዙ ነው የሆነ ነገር ያጣችሁን ሲመስላችሁ የሆነ ነገር ገዝታችሁ እንድትወጡ ነው ሜዝ ነው ያረጉት አውቆ ጋይስ ሜዝ በቃ ማውጫውን ሜዝ አንዴ ከገባችሁ አትወጡ እዚህን ጌሚንግ ሴታፕ ይያታለው ያው እዚህ ጋር ያለው ጌሚንግ ሴታፕ ዋው ይሄ እስከ 29 ዩሮ 30 ዩሮ በሉት ለካድ ሴታፕ ለክ ይሄ አረንጓዴው ሴታፕ ያምራል በጣም ክላሲክ አረ መውጫ ነው የምፈልገው ኤግዚት የታለ እንዴ ኤግዚት የታለ let's start the maze እሺ ቤት በኩል እንደሆነ ጀምረናል
በስተመጨረሻ እንዴ Look at the store guys ምን እንደሚያክል guys እዩት ምን እንደሚያክል ስቶር በጣም ትልቅ ነው guys እስካሁን ድረስ መውጫውን እየተከተልን ያለ ነው እስካሁን ድረስ ለመክፈል ፈልጋለሁ ወይ ዝም ብዬ ልውጣ guys ዝም ብዬ ልውጣ እንዴ ምንድነው ይሄ ቪዲዮ ከተመቻችሁ ላይክ ሼርም ሰብስክራይብ ያደርጋችሁ ይፈውሚ በስተመጨረሻ መውጫውን አገኛለሁ መውጫው ይኸውና በሰልፍ ነው ኦኬ እዚህ ጋር ተሰልፈን እንሄዳለን ይሄኛው ሰልፍ እስቲ የትኛው ይሻላል ይሄኛው ይሻላል ብዙ ሙቀይላችሁ ጋይስ ፋይናሊ ይኸውና አግኝተናል ስካን አድርገናል ኦኬ this is what we need accept China's chiga scan እናረጋታለን yes thank you እዛችን ወረቀት እዚች ጋር እንጥላታለን ጋይስ ከዛ በዚህ በኩል መውጫውን አግኝተናል ማለት ፋይናሊ በስተመጨረሻ ከዛ ይሄ ሁላ ስለዞራችሁ ምናምን ጋይስ እዚች ጋር ፍለፊታችሁ ምን ያስቀምጣሉ ፈዋ ውሃና ይሄ ሁላ ስለዞራችሁ አቤት ቢዝነስ they know it bro they know it ይመቻችሁ ንጹህ አየር ነው ይናፈቀኝ ስቶር ነው የሚለው ንጹህ አየር ነው ይናፈቀኝ አሶሪ ጋር ፋይናሊ አቴ ይሄን በሙላን ይዞር ነው ጋይስ ኢት ይሄን በሙላ ከዛ እዚህ ድረስ ከዛ ጀመርን በዚህ ወጣን ስንት ጉራንጉር ውስጥ ገብተን ፋይናሊ ወጣን ግን ይሄ አይ ሆፕ አሪፍ ይሆናል ብዬ አስባለሁ ከኔ ብርድ ልብስ ጋር እና ጋይስ ቀጣዩን vlog መስራታችንም አይቀርም እንዳልኳችሁ ሪአክሽን ምናምን ፖስት እናደርጋለን we gonna push the channel ትንሽ push ማድረግ አለብን 50k መግባት አለብን subscribe ያረጋችሁ እና guys I hope you enjoyed this video don't forget to like share and subscribe ይቅርታ ስለጠፋው ከዚህ በኋላ በደንብ እንሰራለን የመቻችሁ